የዓለማችን ብልጡ እንስሳ ማን ነው? በምድር ላይ ካሉት ፍጥረታት መካከል የትኛው በጣም ብልህ እንደሆነ ለማወቅ እንሞክራለን። ብልህነት የሚለው ቃል ራሱ ሰፊ ትርጉም ያለው ቢሆንም ችግሮችን የመፍታት አዳዲስ ነገሮችን የመማርና ከአካባቢያቸው ጋር የመላመድ ችሎታን እንደ መለኪያ እንወስዳለን። እስቲ እነዚህን አስደናቂ የአእምሮ ባለቤቶች አንድ ባንድ እንመልከት። የዓለማችን ብልጡ እንስሳ ማን ነው የሚለው ጥያቄ ቀላል መልስ የለውም። ምክንያቱም የተለያዩ እንስሳት በተለያዩ የአእምሮ ዘርፎች የላቀ ችሎታ ያሳያሉ። ለምሳሌ የማህበራዊ ግንኙነት ብልህነት ከአካባቢያዊ ችግሮችን የመፍታት ብልህነት የተለየ ነው። ክፍል 1 ከፍተኛ የአእምሮ ችሎታ ያላቸው እንስሳት። የመጀመሪያው ዶልፊን በማህበራዊ ብልህነታቸው ውስብስብ የመግባቢያ ዘዴዎቻቸውና ችግሮችን የመፍታት ችሎታቸው በጣም የላቀ ነው። እርስ በርሳቸው ለመግባባት የተለያዩ ድምፆችንና የሰውነት ቋንቋዎችን ይጠቀማሉ። ሁለተኛው ቺምፓንዚዎች ከሰዎች ጋር በቅርብ የሚዛመዱ ሲሆኑ ከፍተኛ የማሰብ ችሎታ ያሳያሉ። ውስብስብ ማህበራዊ መዋቅር አላቸው እና ራስን በመስተዋት ውስጥ ማወቅን ጨምሮ የእውቀት ወይም ኮግኒቲቭ ችሎታዎች አሏቸው። ክፍል 2 አስገራሚ ችሎታ ያሳዩ ሌሎች እንስሳቶች። ቁራ የአእምሯቸውን ደረጃ ብዙዎቻችን ያስደንቃል። መሳሪያዎችን ይሰራሉ እንዲሁም ይጠቀማሉ። ችግሮችን ለመፍታት የተለያዩ ስልቶችን ይጠቀማሉ። አልፎ ተርፎም የወደፊት እቅድ ማውጣት እንደሚችሉ ጥናቶች ያረጋግጣሉ። ኦክቶፐሶች ምንም እንኳን ከአጥቢ እንስሳት በጣም የተለዩ ቢሆንም አስደናቂ የማሰብ ችሎታ አላቸው። ውስብስብ ችግሮችን መፍታት፣ ከአካባቢያቸው ጋር መደበቅና አልፎ ተርፎም ማምለጥ ይችላሉ። ዝሆኖች በትልቅ አንጎላቸው ብቻ ሳይሆን በማህበራዊ ብልህነታቸውም ይታወቃሉ። የቤተሰብ ትስስራቸው በጣም ጠንካራ ነው። ሐዘንን ያሳያሉ እናም ውስብስብ የመግባቢያ ዘዴዎች አሏቸው። ውሾች ታማኝነታቸውና ለማሰልጠን ቀላል መሆናቸው ብቻ ሳይሆን ችግሮችን በመፍታትና የሰዎችን ስሜት በመረዳት ብልህ መሆናቸውን ያሳያሉ። ክፍል 3 ብልህነትን መለካት ይቻላልን? እንግዲህ ጥያቄው ተመልሶ ይመጣል። የዓለማችን ብልጡ እንስሳ ማን ነው? ብልህነትን በአንድ መስፈርት ብቻ መመልከት ከባድ ነው። እያንዳንዱ እንስሳ በራሱ ልዩ በሆነ መንገድ ከአካባቢው ጋር ለመላመድና ለመኖር የራሱ የሆነ ብልህነት አለው። በመጨረሻም የዓለማችን ብልጡ እንስሳ የሚለው መልስ እንደየአመለካከታችን ሊለያይ ይችላል። ሁሉም እነዚህ እንስሳት በተለያዩ መንገዶች አስደናቂ የአእምሮ ችሎታ ያሳያሉ። እናንተስ የትኛው እንስሳ በጣም ብልህ እንደሆነ ታስባላችሁ? ምክንያታችሁን ከታች ባለው የኮሜንት ሴክሽን ላይ ያካፍሉን። ይህ ቪዲዮ አስደሳችና መረጃ ሰጪ ሆኖ ካገኛችሁት ላይክ ማድረግና ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ። በቀጣይ አስገራሚ ርዕስ እስከምንገናኝ ድረስ ቸርን ሰንብት።